አይ ውዶቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። ዛሬ ደግሞ እስኪ አሪፍና ቆንጆ በርገር እንስራ። እዚህ ጋር ግብአቶች ምናምን አዘጋጅቻለሁ መጀመሪያ ማለት ነው። ያው በርገሯ ሁለት ፍሬ ናት፣ ለሁለት ሰው ብቻ ነው የምንሰራው እና ያው መጀመሪያ በስሎ ስለነበረ ቺሱን እላዩ ላይ አደርግበታለሁኝ ማለት ነው። እንደምታዩት ልቀቅ እስኪ አንተ ደግሞ እና ያው በአንድ እጅ ስለሆነ አይመችም ለማላቀቅ እና እንደዛ ነው። እዚህ ጋር ያሳያችሁን ደግሞ ሽንኩርትና ይሄ ምንድን ነው ስሙ አላውቀውም፣ በአማርኛ ፍጡር ይባላል እና እሱን አደርግበታለሁ አንድ ላይ ማለት ነው። ከአጠገቡ ያደረኩት ያው እንትኑ ስጋው እንዳይቀዘቅዝ ብዬ ነው። ያው እዚህ ጋር ጠባብሼ ምናምን ጨረስኩኝ። ይሄኛው የምታዩት ደግሞ እዚህ ጋር ምንድነው ማዮኔዝ እና ከቻፕ አንድ ላይ ያው በርገሩን መጀመሪያ ቂጣውን ሞነስትራይዝ ለማድረግ ነው ከስር እንዲለሰልስ ማለት ነው። ብዙ ከቻፕ ሳንዱች ላይ ከምታደርጉ ብቻ እንደዚህ ሚክስ ብታደርጉ ያው ጣዕም ይኖረዋል ማለት ነው እላችኋለሁ። እዚህ ጋር አደረኩበት። ከዛ በኋላ ምንድነው የሚቀረኝ? እንደዚህ አልነበረም ማድረግ የፈለኩት ከዛ አነሳሁት ማለት ነው መልሼ። ከስር መጀመሪያ ያኛው ሽንኩርቱንና ይሄኛው ቅድም ያልኳችሁን ነገር ማድረግ ነበረብኝ ማለት ነው። እሱ እንደምታዩት አደረኩት። ከዛ በኋላ ያው ቲማቲም ቀለል ያለ ነገር ነው፣ እንደዚህ ብዙ ፕሮሰስ የለበትም እና ከዛ በኋላ ቲማቲሙን እና ምንድነው የሰላጣ ቅጠሉን እናደርግበታለሁ ማለት ነው። የቆስጣውን ኦኬ። ከዛ በኋላ ያው መጀመሪያ አስተካክዬ ስለነበር ያው ክትት ነው ማለት ነው። ከዛ እንደዚህ ያደረኩበት። ከዛ በኋላ ምን አደረኩኝ? ጨረስኩኝ፣ ከደንኩት ማለት ነው። ስጋው አለ ምን ሆኜ ነው? ስጋው አለ። ከዛ ያው እንደዚህ ጨረስኩኝ ማለት ነው። ከዛ በኋላ ለመበላት ዝግጁ ሆነ። እንደዚህ ክፍል አደረኩት ለሁለት አስተካከልኩት። ያው ዲኮር ነገር አደረኩበት። እዚህ ጋር የሚጠጣ አዘጋጀሁኝ ማለት ነው። ባይ ቆንጆ ጊዜ እና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብም ኮሜንትም ስጡኝ።